አምላኬ ሆይ የጠየቅኩን ነገር ስላደረግክልኝ አመሰግናለሁ። ሄሎ ዶክተር። እንዴት ነሽ ኤፍራታ? መተሽ ውጤቱን ወሰድሽው? አዎ ውስጥ ገብቼ ስጠይቃቸው ሰጡኝ። አዎ ጠብቄሽ ስትዘገይ አስቸኳይ ቀጠሮ ስለነበረብኝ ነው የሄድኩት። እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? አይ ዶክተር እንደዛ አልሆነም። ናታንና ያፌት ወንድማማቾች አይደሉም እና በጣም ደስ ብሎኝ ነው የደወልኩልህ። እንኳን ደስ አለሽ ኤፍራታ። እኔም እንድትረጋጊ ነግሬሽ የነበረው ለዚህ ነው። አዎ ልክ ነህ። ደግሞ አንተንም በጣም አመሰግናለሁ ዶክተር። አንተ ባታግዛኝ ኖሮ ይሄ ሁሉ ነገር አይሆንም ነበር። አይ እንደዛ አትበይ። አንቺ በጣም ጠንካራ ሴት ነሽ። ባይሆን ለናታን እውነታውን ብትነግሪው ጥሩ ነው። ዶክተር እንደዛማ አይሆንም፣ ነገሮች ይበላሻሉ። ታዲያ እንዴት ልታደርጊ ነው? እሱን አላውቅም። አሁን ላይ ያስጨነቀኝ ይሄ ነገር ነበር። አሁን ደግሞ እውነቱን ሳውቅ ተረጋግቻለሁ። ስሚኝ ኤፍራታ፣ አንቺ ገና ብዙ መኖር ያለብሽና ብዙ ጥሩ ነገሮች የሚገቡሽ ልጅ ነሽ። እየሄድሽ ያለሽበት መንገድ ግን ጥሩ አይደለም ዶክተር። በሁሉም አቅጣጫ መንገዶች ስለተዘጉብኝ ነው እንጂ ደስተኛ መሆኑንም ሆነ ለናታን እውነቱን መናገሩን ጠልቼው አይደለም። እሱ ይገባኛል። ግን ልደብቅ እያልሽ ያለሽው ሁሌም እንደምታደርጊው ሳይታወቅ የሚቀር ነገር አይደለም። ጽንስ ነው፣ ጽንስ ደግሞ ይታያል። ስለዚህ ይሄን ነገር በደንብ አስቢበት። ካልሆነ ግን እኔም ቢሆን እንዴ ዶክተር፣ እኔም ብሆን ማለት ተው ዶክተር። እኔ ሁሉንም ነገር የማማክረው እኮ በዙሪያ የማማክረው ሰው ስለሌለኝ ነው። ይሄ ደግሞ እንዲጸጽተኝ አታድርግ ኤፍራታ። በደንብ ብታስቢበት ጥሩ ነው። ከረፈደ በኋላ ማወቁ ይበልጥ ችግር እንዲፈጠር ያደርጋል። ነግረሽው መደረግ ያለበትን ነገር ብትነጋገሩ ጥሩ ነው። በቃ አሁን ወደ ስራ መመለስ አለብኝ። አስቢና አሳውቂኝ። አንቺ ካልቻልሽ እኔም ቢሆን ነግረዋለሁ። አይ ዶክተር፣ አይ በፍጹም እንደዚህ አይሆንም። ደግሞ ለምን እንደዚህ እንዳልኩኝ ሌላ ጊዜ እነግርሃለሁ። በቃ ቻው፣ መልካም ቀን ይሁንልህ። እሺ እናውራበታለን። ለአንቺም መልካም ቀን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ሰላም ሰላም። ዛሬ ሐረግ ድራማ ክፍል 103ን ይዘን ቀርበናል። ክፍል 103 ላይ ኤፍራታ ምንድን ያለችው ያፌትና ናታን ወንድማማቾች እንዳልሆኑ ዶክተሩ ነገራት ማለት ነው። በመቀጠልም ዶክተሩ ደግሞ ኤፍራታ ለናታን መናገር አለብሽ ብሎ ሲላት አይ ዶክተር መናገርማ የለብኝም ብዙ ነገሮች ይሰናከላሉ ብላ አለቻቸው ማለት ነው። ውድና የተከበራችሁ የቻናላችን ተከታታዮች፣ በነገራችን ግን ያፌት ነው ያስቀየረው። ይሄን ወንድማማቾች እንዳልሆኑ ያፌት ነው ያስቀየረው ማለት ነው። ነገር ግን ወንድማማቾች ናቸው። እሱ ግን ዶክተሩን እንዲቀየር ያስደረገው እሱ ነው ማለት ነው። ምክንያቱም ወንድማማቾች መሆኑ ከታወቀበት ችግር ይመጣበታል ይመስለኛል እንደዛ። ስለዚህ እሱ አስቀይሮታል ማለት ነው። በዚህ አጋጣሚ ደግሞ ኤፍራታ እውነት መስሏት ደስ ብሏታል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩን። መልካምነት ለራስ ነው። ስላልቻልኩ ነው ማለት እኔም መጠየቅ አችልም ነበር። ቆንጆና የተስተካከለ ነገር ማድረግ ባንችል እንኳን ከጉሊት የምትነሳበት ቢያንስ እንደዚያ ነገር ማድረግ አንችልም ነበር። እሱስ ልክ ነህ፣ ግን በቃ ማስቸገር ይሆንብኛል ብዬ እኮ እኔ ላለማስቸገር ማለቴ
ያው ብዙ የምታስተካክላቸውና የምታረጋቸው ነገሮች ስላሉ ገኒ ደግሞ ነገሩ እንደዚህ ታቀርባለች ብዬ አላሰብኩም። ቶቢ እንደዚህ አይነት የህፃን ነገር አታስብ። እንደውም ካለመናገር የመለስክልኝ መስክ በጣም ነው ያናደደኝ። እሺ ይቅርታ፣ በቃ አለፈ አይደለ? ከዚህ በኋላ እንደዚህ አይነት ነገር አይደገም። ይሻላል። በላው እንዳጊ ገደውና ገኒን ይዟት እንዲመጣ ነገር አሁን ትምጣ እዚህ። ምን ነው ገኒ ደህና አይደለችም እንዴ? አረ ደህና ናት። በቃ ላይ ደውለትና ይዟት እንታ ታሻል። ሄሎ ዳን፣ በቃ አሁን እንሂዳ። እኔ ምልክ ነው ወዲ። ወይ ቤቴ፣ አንቺ ምትይም? ቆይ ማታ ምን ሆነክ ነው? በጣም ተረብሼ ነበር እኮ። በአካል ሳገኝሽ ነግርሻለሁ ብለኸኝ ነበር። እኔም ደግሞ በራሴ ጉዳይ ጠመድኩ። እስኪ ንገረኝ፣ አሁንም ከስራ አቋርጠህ መጥተህ ነው? ቆይ ምን ተፈጥሮ ነው? ተይ ቤቴ፣ በዚህ ሰዓት የሚነገር ነገር አይደለም። እሺ ቤተሰቦቻችን ላይክ እና ሼር ሰብስክራይብ እያደረጋችሁ ተባበሩን። ደግሞ ቤዛና የቤዛ ጓደኛ ሔዋናንን መፈለግ ጀምረዋል ማለት ነው። እስካሁን ድረስ ግን የት ነበረች? እውነት የት ነበርሽ ቤዛዬ ማለት ነው? እስካሁን ድረስ የት ነበርሽ? ጓደኛሽ ጠፍታ ከአንድ ወር ድረስ ስትቆይ በጣም ነው የሚያሳዝነው ማለት ነው። በነገራችን ያው አሁን ደግሞ ቤዛዬ በጣም ጥሩ ሁኔታ ላይ ያለችው ብትፈልጋትም ባትፈልጋትም በጣም በቃ ማስታወስና ጥሩ ይፈጣሪ ያለ ስራሽን ውሰጂ። አይ ራሴን አይደለም የምስለው። እና ማን የምትስዩ? አንቺን ልጨርስና ምን አይነት ጎበዝ ሳሊ እንደሆንኩኝ ያሳይሻለሁ። እሺ በጣም ደስ ይለኛል። እሺ ትንሽ ጠብቂኝ፣ እየጨረስኩኝ ነው። አረ ችግር የለውም። መቶ ዓመት ቢሆንም እጠብቅሻለሁ። እኔን እየሳልሽኝ ከሆነ በትዕግስት እጠብቅሻለሁ። ችግር የለውም። አንቺ እኮ አንዳንዴ ጥሩ ነገር ትሰሪያለሽ አይደል? አዎ ልክ ነሽ። ታያለሽ፣ መቶ ዓመት ጤነኛ ሆነሽ ሳይሆን አብደሽ እንድትጠብቂ ነው የማደርግሽ። የዛኔ እኔን ስታወሪ በምን አይነት መንገድ ማውራት እንዳለብሽ ወደሽ ሳይሆን በግድሽ ትረጃታለሽ። እንዴ ዘሪት፣ እንዴ እየሳልሽኝ ስለሆነ ነው እንዴ እንደዚህ ዝም ብለሽ የምታፈጭብኝ? አዎ ምን ነው? አይ ምንም፣ ያው የምስዬ ወረቀቱ ላይ አይደለ እንዴ? እና ለምን ወረቀቱ ላይ አታፈጭም ብዬ ነው። ውሽ የኔ ነገር ወረቀት ላይ እንደምስል ራሱ እኮ ረሳሁት። ቆይ በቃ አሁን ልሳልሽ ልጀምር። ቆይ እየቀለድሽብኝ መሆኑ ነው? ፍሉሊት እስኪ አትቁነጥነጪ እንዴ። ቆይ እንዴት አድርጌ ልሳልሽ? አንድ ቦታ ላይ ቁጭ በይ እሺ። ጽና ሉሊት ደግሞ በጣም ደስ የሚሉ ጨቅጫቃ ሆኗል ማለት ነው። በጣም ጽ ግን የድሮዋን እያስታወሰች በጣም ሉሊትን ለመጉዳት እያሰበች ነው ቤተሰብ እና ሉሊት ደግሞ እውነት መስሏታል እንደምትሰላት ምናምን። እሷ መጀመሪያ ያደረገቻትን ነገር እያስታወሰች ነው ማለት ነው። ጽዬ ደግሞ በርቺ፣ ጎበዝ ሁኚ፣ በጣም ጥሩና አስታውስ ያለች ልጅ ነች ማለት ነው። በዚህ ቀጥይበት። ሉሊት ደግሞ ጨቅጫቃ የመጨረሻ ሰውን ጠላው፣ ግን እንዳንቺም ጠልቼ አላውቅም። እኛ እስከምንመለስ አቤል ከቀደመን በር ተዘግቶበት የት ይቆያል? እኔ እንጃ፣ ምን አውቃለሁ። አንቺ እንጂ እኔ አይደለሁም እንዲመጣ የፈለጉት። ለነገሩ ቁልፍ አለው። ምን? የምን ቁልፍ ነው ያልሽው? ምን? የምን ቁልፍ? ቁልፍ አልኩ እንዴ?
ለነገሩ ቁልፍ ስላለው ችግር የለውም ያልሽው ማንን ነው? ኧረ ተሳስቼ ነው። ቁልፍ እንዳልኩ ራሱ አላውቅም። እሺ በቃ ሌላ የምታደርጊው ነገር ከሌለ አሁን ሂጅ። እሺ እንሂድ። ምንም የማደርገው ነገር የለም። አይ እኔ በዚህ መንገድ አላሰብኩትም ነበር። እሺ በቃ ይሁንልሽ። እና እንዴት ነሽልኝ? እኔ ሁሉ ነገር ደህና ነኝ። አንተ እንዴት ነህ? ውሎስ እንዴት ነበር? እኔማ ደህና ነኝ። ማለውልሽ ከወንድምሽ ጋር ነበርኩ። እንዴ ከወንድሜ ጋር ነበርክ? ማለቴ እሱ ስራ አልነበረውም እንዴ? እንደዛ ከሆነ ለምን ቤት አልመጣም? አይ ነበር፣ አንድ አስፈላጊ ጉዳይ ላወራው ጠርቼው ለዛ መጥቶ ነው። ምን ነው? ምን ተፈጠረ? እነገን የሆኑት ነገር አለ እንዴ? አዎ ደህና ናት። ሁሉም ሰላም ነው። እኔ ቆንጆ ፂና ቢኒ ደግሞ እዚህ ጋር ስልክ ተደዋውሎ እያወሩ እያለ በር ተንኳኳ ማለት ነው። እንግዲህ ማን ይሆን የከፈተ በሩን ያንኳኳል? የሆነ ወረቀት አምጥቶ በራፍ ላይ ያስቀምጧል። ግን ማንም የለም። ስታዩ ዞር ብላ ስታዩ ማንም የለም። ይሄ ነገር ምን ይሆን? ለናታን የተላከለት ይሆን ወይስ ምንድን ነው? አሊያም ደግሞ የናታንና የያፌት ውጤት እዚህ ጋር አምጥቶ አስቀምጦ ይሆኑ? እንደኔ ግን ሉሊት ትመስለኛለች። አምጥታ የወረወረችው ይመስለኛል። እኔ ሉሊት ትሆናለች ብዬ ተስፋ አደርጋለሁ ማለት ነው። ቤተሰብ ስለነበረን ቆይታ በጣም እናመሰግናለን። ላይክ እና ሼር፣ ሳብስክራይብ እያደረጉ ያበረታቱን። መልካም ጊዜ ተመኘውላችሁ። ባይ ባይ።